ነገር ይከተለዋል። ነገር ግን ኃያሉ አምላክ እውነተኛው አላህ ሱብሓነሁ ወተዓላ አይበላም፣ ሰዎችን ያበላል። ጌታችን አላህ ሱብሓነሁ ወተዓላ ዝናብን አውርዶ ውሃን ሰጥቶ ሰዎችን ያጠጣል፣ ለራሱ ግን አይጠጣም። ምክንያቱም እሱን የሚመስለው ማንም ስለሌለ ጌታችን አላህ ሱብሓነሁ ወተዓላ ሰዎች ሲደክሙ እንዲያልፉ እንቅልፍን ይሰጣል እንጂ እሱ ግን አይተኛም፣ አያንቀላፋም። በሱራ ምዕራፍ 2 ቁጥር 255 ላይ ያኮ ጌታችሁ አላህ ነው፣ ለሱም ደግሞ አምሳያና ቢጤ የሌለው ጌታችሁ አላህ ነው። እሱ ነው ጌታችሁ አላህ፣ የማይተኛ የማያንቀላፋ፣ ለሱም ደግሞ ማንገላጀት የሌለበት ያ እውነተኛው አምላክ አላህ ነው በማለት በሱረቱል በቀራ ምዕራፍ 2 ቁጥር 255 ላይ ይናገራል። ስለዚህ የሚተኛ የሚያንቀላፋ አምላክ ሊሆን አይችልም። ምክንያቱም አምላክ ከተኛ፣ አምላክ ካንቀላፋ ዓለም አበቃላት። አምላክ ከተኛ ሰዎች ጠፉ። አምላክ ከተኛ የምናየው ነገር ሁሉ በአንድ ቀን ነው፣ በአንድ ሰከንድ ነው ድምጥማጡ የሚጠፋው። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ከመተኛት ከመብላት የጠራ ነው፣ ከመወለድ የጠራ ነው። አላህ ሱብሓነሁ ወተዓላ እሱ ጥንት ነበረ፣ የማይወለድ ነው። ጌታችን አላህ ሱብሓነሁ ወተዓላ ሰዎችን ያበላል እንጂ እሱ አይበላም። ወደዚህ ወደ እውነተኛው አምላክ መጣችሁ ያንኑ ኃያሉን አምላክ ልታመልኩ ይገባል። ምክንያቱም ጌታችን አላህ ሱብሓነሁ ወተዓላ እነዛ ያመኑትን ሲያበስር በሱራ በቀራ ምዕራፍ 2 ቁጥር 23 ጀምሮ ጌታችን አላህ ሱብሓነሁ ወተዓላ እንዲህ በማለት ይናገራል። እነዛ የካዱት እኮ በርግጥ ጀሃነም አለችላቸው በማለት ይናገራል። እነዛ ግን ያመኑ ይላል በሱረቱል በቀራ ምዕራፍ 2 ቁጥር 26 ላይ እነዛ ያመኑ መልካምንም የሰሩ በርግጥ እኮ ጀነት አለችላቸው አበስራቸው እያለ ነብዩ መሐመድን አለይሂ ሰላቱ ወሰላም ጌታችን አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ያመኑ ሰዎች ጀነትን እንደሚገቡ ጌታችን አላህ ሱብሓነሁ ወተዓላ በሱረቱል በቀራ ምዕራፍ 2 ቁጥር 25 ላይ በግልጽ ቋንቋ ተናግሯል። እነዛ ግን የካዱ ጀሃነም እንዳለችላቸው አላህ ሱብሓነሁ ወተዓላ ይናገራል። ስለዚህ ከእሳት ለማምለጥ ወደ እስልምና ነው መምጣት፣ ከጀሃነም ለማምለጥ ወደ እስልምና ነው መምጣት ያለባችሁ።